ታሪኩ የሚጀምረው ኮኮ በተባለች ሁለተኛ ደረጃ ተማሪና ሚትሱኪ በተባለች ምርጥ ጓደኛዋ ነው። ጓደኝነታቸው የጀመረው ሚትሱኪ ብስክሌት መንዳት ስለማትችል ሌሎች ጓደኞች ሲሳለቁባት ኮኮ ገብታ ስለተከላከለችላት ነበር። ኮኮ ብስክሌት መንዳት ጭምር ካስተማረቻት በኋላ የማይነጣጠሉ ምርጥ ጓደኛሞች ሆኑ። በሌላ በኩል በትምህርት ቤቱ እጅግ ተወዳጅ የሆነውና የኮኮን ጨምሮ የብዙ ልጃገረዶችን ልብ የሰረቀው ሚቶሞ አለ። ሚቶሞ ክፍል ደግሞ እንደነበርና አሁን ከነሱ ጋር እንደሚማር ሚትሱኪ ለኮኮ ስትነግራት ኮኮ በጣም ተደስታ እሱ ሲመጣ ቆንጆ ሆና ለመታየት መዘጋጀት ጀመረች። በክፍል ውስጥ ሁለት ልጆች በሚቶሞ ላይ ሲሳለቁ ኮኮ ዝም ለማሰኘት ጫማዋን ወረወረችባቸው። ሚቶሞ ይህን ሲያይ ስለተከላከለችለት አመሰገናት። ጫማዋንም መልሶ ሲሰጣት ጓደኛዬ ትሆኛለሽ ብሎ ጠየቃት። የኮኮ ልብ በደስታ መምታት ጀመረ። ቆይቶ የሚቶሞ ጓደኛ ናሪታ መጥቶ ዘንድሮ ከክፍል እንዳይቀርና እንዳይደግም መከረው። ከትምህርት በኋላ ሁሉም ካራኦኬ ለመዝፈን ሄደ። ኮኮ ስትዘፍን ሚቶሞ በፈገግታ ይመለከታት ነበር። ከጥቂት ቆይታ በኋላ ኮኮና ሚትሱኪ ወደ ውጭ ወጥተው ሲያወሩ ሁለት ልጆች መጥተው አብረዋቸው እንዲሄዱ ጠየቋቸው። ልጃገረዶቹ ግን በትህትና እምቢ አሉ። ልጆቹ ግን ማስገደድና ማሸማቀቅ ሲጀምሩ ሚቶሚ ደረሰ። አንደኛው ልጅ ኮኮን ሲሰድባት አይቶ በንዴት ያዘውና ወደ ውጭ ወረወረው። ሚቶሚ እዛ ቦታ ስለሚሰራ ለደረሰባቸው መጥፎ ገጠመኝ ይቅርታ ጠየቃቸው። ከዚያም ከወረቀት የተሰሩ ጽጌረዳዎችን ሰጣቸው። ይህም ልጃገረዶችን በጣም አስደሰታቸው። ኮኮ ሚቶሞን እንደምትወደውና አብረው ጊዜ ማሳለፍ እንደምትፈልግ ለሚትሱኪ ነገረቻት። ሚትሱኪም እንደምታደንቀው ግን እንደ ፍቅር እንዳልሆነና ኮኮን እንደምትደግፋት ስለነገረቻት ኮኮ እፎይታ ተሰማት። ወደ ቤት ሲመለሱ ናሬታ ባዘጋጀው ዕጣ ኮኮ የሚቶሚን ቤት የመጎብኘት እድል አሸነፈች። ሚትሱኪን አብራት እንድትሄድ ጋበዘቻት። በሄዱበት ቀን ሚትሱኪ ከተለመደው ለየት ባለ ሁኔታ በጣም አምራ ተኳኩላ መምጣቷ ኮኮን አስገረማት። ሚትሱኪም ሚቶሞን ተወደው ይሆን ብላ በልቧ ጠረጠረች። ሚቶሞ ቤት ሲደርሱ እሱ በልጅነቱ የሳለውን የቤተሰብ ምስል አይተው ተደነቁ። እናቱ ወደ ጃፓን ሲመለሱ አባቱ ለስራ እንግሊዝ እንደቀረ ነገራቸው። ኮኮም ከአባቱ ጋር በቅርቡ እንዲገናኙ ተመኘችለት። ናሪታ እንደራበው ሲናገር ኮኮ ያዘጋጀችውንና የሚቶሚን ፊት የሚመስለውን ብስኩት አቀረበች። ሚቶሞ ብስኩቱን በጣም ስለወደደው ሚትሱኪ በቅናት ተቃጠለች። በመቀጠል አስፈሪ ፊልም አብሮ ማየት ጀመሩ። ሚትሱኪ ፈርታ የሚቶሞን እጅ ስትይዝ ኮኮ በቅናት ደነገጠች። በንዴት የእጅ ክሬሙን በጣም በመጨበጧ ልብሷ ላይ ያፈሰሰችው። ሚቶሞ በሁኔታዋ በፈገግታ እየሳቀ የፊልሙን ጀግና ትመስያለሽ አላት። ከዚያም ይቅርታ ጠይቆ ሊረዳት ሄደ። ሚትሱኪ ትኩረቱን ለመሳብ ብትሞክርም የሚቶሞ ትኩረት ግን ኮኮ ላይ ነበር። ናሬታም ሚቶሞ እንዲህ ሲስቅ ካየው ቆይቶ እንደነበር አስተዋለ። ወደ ቤት ሲመለሱ ኮኮ ሚትሱኪን ሚቶሞን ትወጂዋለሽ ብላ ጠየቀቻት። ሚትሱኪም እንደምትወደውና ጓደኝነታቸው እንዳይበላሽ ብላ እንዳልነገረቻት አመነች። ኮኮ ሌሎች ሲርቋት ሚትሱኪ ሁልጊዜ ከጎኗ እንደነበረች አስታወሰች። ስለዚህ ጓደኝነታቸውን ከምንም በላይ እንደምታስበልጥ ወሰነች። በመጨረሻም ሁለቱም ስሜታቸውን በሐቀኝነት ተቀብለው ለሚቶሞ ፍቅር በሰላማዊ መንገድ ለመወዳደር ተስማሙ። ኮኮ ድፍረቷን አሰባስባ ለሚቶሞ የፍቅር ጥያቄ ያቀረበችለት። እሱ ግን አሁንም ለፍቅር ግንኙነት ዝግጁ እንዳልሆነ በመናገር በትህትና እምቢ አላት። ኮኮ በነገሩ ብታዝንምና ብትፈራም ጥላው ሄደች። ቆይቶ ናሬታ እንደገለጸው ሚቶሞ ስሜቱን በአግባቡ መግለጽ ስለማይችልና ቀደም ያሉ ግንኙነቶች በዚህ ምክንያት ስለፈረሱ ከፍቅር ለመራቅ እንደሚሞክር ነገራት። በተለይ የወላጆቹ መለየት ስሜቱን ደብቆ እንዲኖርና ሌሎቹን ላለመጉዳት እንዲጠነቀቅ አድርጎታል። በሌላ በኩል ሚትሱኪም ፍቅሯን ለመግለጽ አቅዳ ነበር። ነገር ግን ሚቶሞ ሌሎች ሴቶችን ሲመልስ ስታይ ሐሳቧን ቀየረች። በዚያው ቅጽበት ኮኮ በከፍተኛ ድምፅ ምንም ቢፈጠር ተስፋ አልቆርጥም ብላ ደግመኛ ፍቅሯን ገለጸች። ይህ ድራማዊ አገላለጽ በድንገት በእግር ኳሶች ምክንያት ተበላሽቶ አስቂ ቢሆንም ሚቶሞን ግን አስገርሞታል። ሚቶሞ ወደ ታች ሲወርድ ሚትሱኪ ያገኘችውና ኮኮንም ቢካልካት ለውሸት ተስፋ እንዳይሆናት ዳግመኛ ቸርነት አታሳያት፣ ይባስ ትጎዳለች ስትል መከረችው። በመቀጠል ኮኮ ናሬታን ስለ ሚቶሞ የሚወዳቸው ነገሮች፣ የትርፍ ጊዜ ማሳለፊያና የሚወደው ምግብ ሁሉ እንዲነግራት ጠየቀችው። ናሬታን መጀመሪያ እምቢ ቢልም ኮኮ ተከትላ በማስቸግሯ በመጨረሻም ሁሉንም ሚስጥር ነገራት። ነገር ግን ሚቶሞ ሁለቱ በደስታ ሲያወሩ ሲያይ በቅናት ተሞላ። ኮኮ እሱን ረስታ ወደ ናሬታ የዞረች መስሎት አዘነም። ወደ እሷ ሂዶ ስለምን እንደሚያወሩ ሲጠይቃት እሷ በጭንቀት ስላንተ አይደለም ማለቷ ይባስ አሳዘነው። በሚቀጥለው ቀን ሁሉም ወደ መዝናኛ ፓርክ ሄዱ። ኮኮ ሚቶሞ ቀኑን ሙሉ አንዴም እንኳ ዘወር ብሎ ባለማየቱ አዘነች። ሚቶሞ በበኩሉ ኮኮና ናሬታ መቀራረባቸውን እያየ ይቀና ነበር። ሚትሱኪ ህመም እንደተሰማት ስትናገር
ስትናገር ሚቶሞ ከሷ ጋር ለመቆየት ወሰነ። ኮኮም ሚቶሞና ሚቱስኪ አብረው መቆየታቸውን ስታይ ሚቱስኪ ሆን ብላ ከሱ ጋር ለመሆን ያደረገችው መሆኑን ተረዳች። ሆኖም ሚቶሞ የጠፋ ልጅን ለመርዳት ሲሄድ በሚቱስኪና በሱ መካከል የነበረው ጊዜ ተቋረጠ። በሌላ በኩል ኮኮ ስልኳ ጠፍቶ ከናሬታ ጋር ተጠፋፋች። እቃዎቿን ስትጥል በሚቶሞ ተወዳጅ ገጸ ባህሪ የተሰራው የቁልፍ መያዣዋም አብሮ ወደቀ። ሚቶሞ ኮኮ መጥፋቷን ሲሰማ ሚቱስኪ አትሄድ ብላ ብትለምነውም ችላ ብሎ ሊፈልጋት ወጣ። በመጨረሻም ኮኮን አሳ ማሳያ ውስጥ አገኛት። ኮኮም አሁንም ልትረሳው እንዳልቻለችና እንደምትወደው በድጋሚ ነገረችው። ሚቶሞም ቀኑን ሙሉ ችላ ስላላት ይቅርታ ጠየቃት። ናሬታን የምትወደው መስሎት ቀንቶ እንደነበርና ዳግመኛ ተጥሎ እንዳይቀር በመፍራት ስሜቱን ደብቆ እንደነበር አመነ። እሱም በጣም እንደሚወዳት ነገራትና እጇን ይዞ ፍቅራቸውን ጀመሩ። ወደ ቤት ሲመለሱ ኮኮና ሚቶሞ መገናኘታቸውን ለሚቱስኪ ነገረቻት። ሚቱስኪ እንኳን ደስ አለሽ ብትላትም ውስጧ ግን እንደተጎዳ ኮኮ ተረድታለች። በማግስቱ ጠዋት ኮኮ ከፍቅረኛዋ ሚቶሞ በመስኮት ተመልከች የሚል መልእክት ደረሳት። በመስኮት ስታይ ሚቶሞ ከቤት ደጃፍ ቆሞ በፈገግታ ሲጠብቃት አየችው። ሚቶሞ ኮኮን እንደናፈቃትና ሊያት እንደሚፈልግ ሲነግራት በነገሩ ተነካች። ቀናት እያለፉ ሲሄዱ አብሮ መዝናናትና በትምህርት ቤት ጊዜያቸውን በአንድነት ማሳለፍ ጀመሩ። ሚቶሞ ፍቅረኛ መያዙን ያላመኑት ሚቱስኪና ሌሎች ልጃገረዶችም በቅናት ተሞሉ። ኮኮ ምሳ ስታዘጋጅለት እሱ ደግሞ እንግሊዘኛ እንድታጠና ይረዳታል። ኮኮ በአነጋገሩ ተደንቃ ወደ እንግሊዝ የመመለስ እቅድ እንዳለው ብትጠይቀውም ወላጆቹ ሊፋቱ ስለሆነ የመመለስ ፍላጎት እንደሌለው ነገራት። ኮኮም ስሜቱን መደበቅ እንደሌለበትና ማልቀስ ካለበት እንዲያለቅስ ነገረችው። እሱም በነገሩ ተነክቶ ስሜቱን እንደማይደብቅና እንደሚወዳት ነገራት። ሊስማት ሲቃረብ ግን የኮኮ እናት ፒዛ መምጣቱን ለማብሰር በመጣራታቸው ተቋረጡ። በዚያው ቅጽበት የሚቶሞ እናት ለስራ ወደ ኒውዮርክ ስለምትሄድ አብሯት እንዲሄድ መልእክት ላከችለት። ከጥቂት ቀናት በኋላ ሚቶሞ ኮኮን ወደ ገጠር ቤቱ ጋበዛት። የኮኮ እናት ልጇ ከፍቅረኛዋ ጋር ብቻዋን እንድትሆን ስላልፈለገች ናሬታና ሚቱስኪም አብሮ ሄዱ። እዛም ሚቱስኪ ለኮኮ ሚቶሞን እንደረሳችው ነገረቻት። ሚቶሞ በበኩሉ ወደ ኒውዮርክ ሊሄድ መሆኑን ለናሬታ ገልጾ ለኮኮ በዚያው ቀን እንደሚነግራት ነገረው። በቪላው ውስጥ ሚቱስኪና ሚቶሞ ሲጫወቱ ሚቱስኪ እሱን በመግፋት አሸነፈች። ኮኮ በድርጊቱ ብትገረምም ሚቱስኪ ግን ሆን ብላ ያደረገችው እንደማይመስል ተናገረች። ቆይቶ ሚቱስኪ ዕቃ ልግዛ ብላ ወጣ። ሳትመለስ ስትቀር ሁሉም ሊፈልጓት ወጡ። ሚቶሚ ጫካ ውስጥ አገኛት። ሚቱስኪ ለምን ሊፈልጋት እንደወጣ ስትጠይቀው የኮኮ ጓደኛ ስለሆንሽ ነው አላት። እሱም ኮኮን እንደሚወዳት ሲነግራት በሚቱስኪ ቅናት አደረባትና ሳመችው። ይህንንም ኮኮ አየች። በጓደኛዋ ክደት ያዘነችው ኮኮ ከእንግዲህ ጓደኛ ማቾች እንዳልሆኑ ነገረቻት። ሚቶሞ በሆነው ነገር ተጸጽቶ ሀገር ሊለቅ መሆኑን ለኮኮ ከመናገር ይልቅ ለጓደኛሽ መራቅ ምክንያት መሆን አልፈልግም በሚል ግንኙነታቸውን አቋረጠ። ናሪታ ሚቶሞ እውነቱን ለኮኮ እንዲነግራት ቢመክረውም እሱ ግን አልፈለገም። ሚቱስኪ ለፈጸመችው ስህተት ሚቶሞን ይቅርታ ጠየቀችውና በትክክል ውድቅ እንዲያደርጋት ጠየቀችው። እሱም ፈጽሞ እንደማይወዳት ነገራት። እንዲሁም በማግስቱ ጃፓንን እንደሚለቅ ነግሮ ለኮኮ እንዳትነግራት አዘዛት። በዚያውም ምሽት ናሬታ ኮኮን አግኝቶ ሚቱስኪ ምን ያህል እንደተጸጸተች ነገራት። ኮኮም አብሮ ያሳለፉትን ጊዜያት አስታውሳ በማግስቱ ሚቱስኪ ልትፈልጋት ሄደች። ሚቱስኪም ኮኮ ከእንግዲህ እንዳላይሽ ስላለቻት ለመታረቅ እንዳልመጣች ነገረቻት። ሚቱስኪ ላደረገችው ስህተት ይቅርታ ጠየቀች። ኮኮ ዳግመኛ እንደማታነጋግራት ፈርታ እንደነበር አመነች። ኮኮን የፍቅር ግንኙነቷን ስላበላሸችም ይቅርታ ጠየቀቻት። ኮኮ ግን እንዳትጨነቅና በማግስቱ ለሚቶሞ በድጋሚ ፍቅሯን እንደምትገልጽለት ነገረቻት። በዚያው ቅጽበት ሚቱስኪ ሚቶሞ በዚያው ምሽት ሀገር እንደሚለቅ አስታውሳ ለኮኮ ነገረቻት። ወዲያውኑ ብስክሌቷን አበድረቻት። በዚህ ጊዜ ግን ኮኮ እንድትፈጥን ገፍታ ያበረታታቻት ሚቱስኪ ነበረች። ኮኮ የቻለችውን ያህል በፍጥነት ወደ አውሮፕላን ማረፊያ ጋለበች። ሚቶሞ አውሮፕላን ውስጥ ሊገባ ሲል ደረሰች። በእንባ ታጅባ የእሱ ፍቅረኛ በመሆኗ በጣም ደስተኛ እንደነበረችና አብሮ ያሳለፉት ጊዜያት ፈጽሞ እንደማትረሳ ነገረችው። ሁልጊዜም እንደምትወደው ገልጻ መልካም ጉዞ ተመኘችለት። ይህንን የሰማው ሚቶሚ ወደ እሷ ተመልሶ ሮጠ። ጥሯት መሄድ እንደማይችልና ሁልጊዜም ከጎኗ መሆን እንደሚፈልግ ነገራት። ኮኮ በከፍተኛ ስሜት ውስጥ ሆና በጣም እንደምትወደው ስትነግረው እሱም ከዚያ በላይ እንደሚወዳት መለሰላት። በዚያ ቅጽበት እጅግ ልብ የሚነካ መሳሳም ተለዋወጡ። በመጨረሻም ሚቶሞ ከእናቱ ጋር ተነጋግሮ ጃፓን ውስጥ ለመቅረት ወሰነ። ከኮኮና ጓደኞቹ ጋር መሆንን መረጠ። በሌላ የፊልም ታሪክ እስክንመለስ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ መሆን አትርሱ።